እንዴት ከአዳማ ወደ ባህሬን በአጭር እንዴት እንደመጣ አጠራርጌ ልነግራችሁ እሞክራለሁ። ከአዳማ ስወጣ እንደዚህ ፀሐያማ ነበር። አዲስ አበባ ስደርስ ግን እንደዚህ መዝነብ ጀመረ። ለማንኛውም ኒና ነኝ። ለማታውቁኝ ቪዲዮን ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት እየሰጣችሁ ኮሜንት ላይ በርቱ፣ አይዟችሁ መልስላችኋለሁ። ደግነቱ በዚህ በብርድ ልክ እግሬ ጠብ ሲል ጓደኛዬ እንደዚህ ቡላ በገንፎ ሰርታ ጠበቀችኝ። እናት የሆነች ጓደኛ አለች፣ ይመርቁልኝ። የተዋወቅ ነው ኩዌት ነው። እንዲህ ያው የግሩፕ ኮል ላይ ነው የተዋወቅ ነው። ከዛም በኋላ ጓደኝነታችን ቀጥሎ እሷም ትዳሯን ይዛ ኢትዮጵያ ውስጥ እንደዚህ ሲሄድ እጠይቃታለሁ፣ ትቀበለኛለች፣ ታደርሰኛለች። ይሄ ለሁለተኛ ጊዜ ስትቀበለኝ ነበርና ስትሸኘኝ ነው፣ ተቀብላ ስትሸኘኝ ነው። በጣም ነው ደስ ያለኝ። ሰፈራቸው አየሩ በጣም ደስ ይላል። ከዛ እዚህ ጋር ደግሞ ፎቶዋንሽን ብዬ ትንሽ እንትን አለው አነሳችኝ፣ ቪዲዮም ቀረጸችኝ። በጸጉሬ ምንም ደስተኛ አይደለም ሲሰፉኝ፣ ምንም ጥሩ አድርገው አልሰፉኝም። ኢትዮጵያ ላይ ያው እንዴት አይነት ከባድ ጊዜ እንዳሳልፍኩ እናንተ ምስክር ናችሁ። ስመለስ እንኳን ወደ እናት ሀገር ባህሬን ብዬ ነበረ። በአሁኑ ወይባም አልገባው፣ ምንም አላደረግኩኝም። በቃ እችኑ ናቹራል የሆነች ነገሬ ላይ ትንሽ ማንጣል አደረግኩኝ። ጥፍሬንም ጥፍር ቤት ሄጄ አልተሰራውም፣ ራሴ ነው ጥፍሬ ነው ቤት ውስጥ የሰራሁት። በቃ በቻልኩት መጠን ችን ቀመስና ተለያየ ማለት ነው። ከዛ ኢትዮጵያ አየር መንገድ ስገባ እንጀራ ሲያቀርቡ ላይ እንዴ እንጀራ አላችሁ እንዲ? ያው በሉ እንጀራው ወዲ በሉ ብዬ ዶሮ ወጥና ምንቸት መሆኑ ነው መሰለኝ እዛች ላይ በሉ ቢራም ብዬ ዶሮዬን እንደዚህ ኤክስፔክት እንደዚህ አላረኩም ነበር። በነገራችን ላይ ጥቁሩ እንጀራ በጣም ነው የሚጣፍጠው፣ ዶሯቸውን በጣም ነው የሚጣፍጠው። በልታችሁ ማታውቁ ከሆነ በኢትዮጵያ አየር መንገድ እንደኔ ስንት አመት ሙሉ ተመላልሳችሁ ግን አየር ላይ እንጀራ በልታችሁ ካላወቃችሁ ይሄ የእናንተ ታይም ነው። ስትሄዱ ገና እግራችሁ ከዚህ ሲወጣ እንጀራ በወጥ ብላችሁ መጠየቅ እንዳትረሱ። በጣም ነው ኤክሳይትድ የሆንኩት። ልክ እንጀራው ወሩን ሙሉ ኢትዮጵያ ውስጥ እንዳልበላ ነው ያደረገኝ። ፕሌን ውስጥ እንጀራ ሲበላ ያለውን ስሜት ስትበሉት ነው የምታውቁት፣ እንዴት ደስ የሚል ስሜት እንዳለው። እንደዚህ እንደምታዩት ዶሮውን በጣም ደስ ይላል። ትኩስ ነው እና ደስ ብሎኝ ነው የእውነት የበላሁት። ከዛ በኋላ መጨረሻ ላይ ያው ፍሩትም አለው፣ ዴዘርት መሆኑ ነው እንግዲህ ዴዘርት ነው ያሸሆን ነው ማቆት ያላችሁ። ከዛ እሱን እንደዚህ መብላቴን ፕሩቭ እንድታደርጉ ብዬ ነው። ሼም ያለኝ ታውቃላችሁ፣ እንትን ማለት ይሄ ማብራት ምናምን ኤኒዌይ እንትን አልኩ። ከዛ ትራንዚት ነበር ያደረግነው። ልዩነቱ ይሄ በፍላይ ዱባይ ነው የመጣሁት። ልዩነቱ እነሱ አይ ቲንክ ኢንተርኔት አላቸው መሰለኝ ካልተሳሳቱ፣ ግን በጣም እየተዝናነው ፊልም እያየው ነው የመጣሁት። ያው በኢትዮጵያ አየር መንገድ ፊልም እያየው ነው የመጣሁት። ጥሩነቱ ያ ነው። እዛ ስደርስ ደግሞ ይሄንን ችን ሳንዱች ሰጡን። እሷን አፌ ላይ ጣል አድርጌ የሚዬ ባህሬን በሰላም ደረስኩ ማለት ነው። በጣም ነው ደስ ያለኝ። ባህሬን እንደ ሁለተኛ ሀገሬ ናት። ልክ ቤቴም ስደርስ እንደዚህ ጓደኛዬ በቡና ተቀብላኛለች ማለት ነው። ኤኒዌይ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም